የመስገብገብ አመል እኮ በጣም አስቸጋሪ ነገር። ካናዳ ቶሮንቶ ላይ በሚዘጋጀው የቢኪል አዋርድ እንግዲህ ወንድማችን አዶናይ ተሸላሚ መሆኑን በይፋ ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። የተደበቀው የጋዜጠኛው ምስጢር ይፋ ተደረገ። መረጃው ላካፍላችሁ፣ ፎሎ እያደረጋችሁም ተከታተሉ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ዛሬ የወንድማችን አዶናይ ቪዲዮ አለ፣ እሱን እናያለን። እጅግ አስገራሚ የሆነ ቪዲዮ ነው። እንዲሁም ደግሞ የድምፃዊ አብዱኪያር ጉዳይ አለ፣ እንድረስለት እያሉ ብዙዎች እንግዲህ እየተናገሩ ይገኛሉ ማለት ነው። ከአርቲስት ነጻነት ወርቅነህ ጋር በማያያዝ እንግዲህ ብዙ ነገር እየተነገረ ነው ያለው ማለት ነው። የአብዱኪያር ጉዳይ እንግዲህ እናያለን ማለት ነው። እንዲሁም ደግሞ የዩቲናስ ጉዳይ አለ፣ ከዳሽን ባንክ ጋር ተያይዞ ያለ ነገር አለ። እሱንም የምናያቸው ጉዳዮች ናቸው ማለት ነው። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። ወደ ቀዳሚ ቪዲዮ ላሸጋግራችሁ። ከለቅሶ ወደ ፋይት እየመጣላችሁ ነው ጋይስ፣ ወደ ፋይት እየመጣላችሁ ነው። ማርሻል አርት በጣም ታፍ የሆነ ሲሪየስ የሆነ ሲቹዌሽን ነው። ግብዳ ሆኗል፣ ፓምፕ አርጓል ማለት ነው። ማን አባቱ ጀግና የሆነ ይምጣ እያለ ይገኛል ማለት ነው። ሰው ጌች ላቀሳስር ጋይስ፣ ላቀሳስር ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ጌች ለምን አገጥመው? ጌችና እሱ ለምን አይጋጠሙም? ፋሚሊ ለምን አይጋጠሙም? ሁሌ የምነግራችሁ ነገር ነው ጋይስ። ሲሪየስ የሆነ ቢፍ፣ ሲሪየስ የሆነ ጥል ያላችሁ የሆነ በቃ እርስ በርስ ምናምን ያለ ነገር ያላቸው ሰዎች ፋይት ሲያደርጉ እንደማየት እዚህ ዓለም ላይ ጸዴ የሆነ ነገር የለም። ለምን የፋይቱን ኢንዱስትሪ ሌላ ሌቭል ላይ ነው የሚያደርሱት። ከዛ በኋላ ደግሞ አንዴ ከተደባደቡ በኋላ ፍቅር ፒስ ነው የሚሆኑት። ንቃተ ህሊናና ጆኒን አይታችኋል። ከፋይቱ በኋላ ምን ተፈጠረ? ፒስ። አሁን ቶሚና ጌታቸው ከፋይት ካረጉ ቡም። ይህ የምትመለከቱት የቶሚ ቪዲዮ ነው። እንግዲህ በዚህ አመት ውስጥ እጅግ በጣም መነጋገሪያ የነበሩ ወንድሞቻችን ናቸው፣ ጌታቸውና ቶሚ ማለት ነው። እንግዲህ ሁለቱም ላይ ያለ ጉዳይ ሁላችንም የምናውቀው ጉዳይ ይመስለኛል፣ ጥሩ እንዳልሆኑ ማለት ነው። እንግዲህ ከአሁን ቀደም ብዙዎች ከጌችና ቶሚ እንዲፋለሙ ይፈልጉ ነበረ ማለት ነው። እና እንግዲህ ወንድማችን ቶማስ እንደምትመለከቱት እንደዚህ አይነት ቪዲዮ ለቀዋል ማለት ነው። ይህ ደግሞ ከጌች ጋር በማያያዝ ብዙ ሰዎች እየተናገሩ ይገኛሉ ማለት ነው። እንግዲህ ምናልባት እኔ ጌች እንኳን የሚፋለም አይመስለኝም፣ ምክንያቱም የቦስ አይነት ስሜት ያለው ሰው ነውና ምናልባት ላይፋለም ላይጋጥም ይችላል። ነገር ግን ቢፋለሙ እጅግ በጣም አሪፍ ድምቀት ይኖረው ነበር ከጆና ከሴዶ በላይ ማለት ነው። እና እንግዲህ እጅግ በጣም መነጋገሪያ የነበረ ቪዲዮ ነበረ። ቢፋለሙ ማን ያሸንፋል ብላችሁ ታስባላችሁ? እኔ እንጃ። እንግዲህ እኔ ቶም የሚያሸንፍ ይመስለኛል በዚህ አቋሙ። እናንተ ምን ትላላችሁ እዚህ ጉዳይ ላይ? ወደ ቀጣይ ቪዲዮ ላሸጋግራችሁ። የዩቲናስ ጉዳይ አለ። ዩቲ ምን እያለች ነው? ከዳሽን ጋር ወይም ከዳሽን ባንክ ጋር ተያይዞ የለቀቀችው ቪዲዮ አለ። እስኪ እሱን እናዳምጥና እኛም የራሳችን ሀሳብ እንሰጥበታለን ማለት ነው። የመስገብገብ አመል እኮ በጣም አስቸጋሪ ነገር ነውና ዩቲ ተሸነፈች። በዳሽን ባንክ ላይ ውድድር ላይ በነበረው ተሸነፈች። ሌላ ሰው አሸነፈ። አንቺ ብዙ ውድድር እንድትወዳደረ ሰዎች ሲያሸንፉ ደስ ሊልሽ ይገባል እንጂ መስፈርቱ ልክ አይደለም፣ እኔ ብቻ ነኝ አሸናፊ ነው ነገሩ። እንዴት ነው ነገሩ? ቲክቶክ የአንቺን ህይወት እንደቀየረ የሌላ ወጣት ልጆች የሌላ ታለንት ያላቸው ልጆችን መጥተው እዚህ ፕላትፎርም ላይ ህይወታቸው ቢቀየር ምንድነው ችግሩ? አንቺ የግድ ማሰነፍ አለብሽ በዚህ እና ሼም ነው። ብዙ ውድድር እንድትወዳደረ እዚህ ቲክቶክ ላይ ብዙ አመታትን እንደቆየ ሰው ሌላ ሰዎች መጥተው ውድድር ሲያሸንፉ ደስ ሊልሽ ይገባል እንጂ ወተሽ ዳሽን ባንክ በጣም ሼም ነው እኛ ሳናሸንፍ ነው መናገሯ እንኳን ችግር ያለው አይመስለኝም። መናገሯ ልክ ነው ብዬ ነው እኔ ማምነው። እንዴት ነው ነገሩ? እንደ በየቦታው እኔ ብቻ ነው ነገሩ? እና ሼም ነው። አዳዲስ ሰዎችን ማበረታታት ነበረብሽ። ሰቆቃ የሆነ ፊልም ሰርተሽ ደግሞ እንዴ ልታሳቅቁ ነው? ቲክቶከሮችን ልታሳቅቁ ነው እንዴ? መዝናናት የምንፈልግበት ሰዓት ሰዎች ፊልምም ሲያዩ መዝናናት ነው ያለባቸው። ኑሯችን ያሳቅቀናል። የእናንተ ቲክቶክም እንደገና ያሳቅቀን ነው።
ነበረብሽ። አንቺ ቲክቶክ ላይ በጣም ብዙ ዓመት እንደቆየ ሰው የአንቺን ህይወት እንደቀየረው ሌሎችም ህይወታቸው ቢቀየር ደስ ሊልሽ ይገባል እንጂ ገና ሌላ ሰው አሸነፈ ሲባል ወጥተሽ ዳሽን ባንክ ብደውል ስልካቸው አይሰራም። ምን ምቀኝነት ምን ያደርጋል? በቃ ከዚህ በኋላ ምን ውድድሩ ታጥፎ ለአንቺ ሽልማቱ እንዲሰጥሽ ፈልገሽ ነው? ሼም የለሽም እንዴ? መስፈርት አለ፣ በመስፈርቱ ተሸነፍሽ። ይሄ ሰቆቃ ፊልምሽ ወደቀ። ስለ ፊልሙ ጉዳይ እንግዲህ በመጨረሻ የምናየው ነው። የራሴም ሀሳብ እሰጥበታለሁ። ነገር ግን ዩቲናስ እንደዚህ ብላ ወጥታ መናገሯ ነው ማድነቅ ያለብን ብዬ ነው የማስበው። ለሰዎች ማዘን እንዳለው ሆኖ ነገር ግን ካልተመቻት ወይ ደግሞ ልክ ነው ብላ ካላመነች እንግዲህ የመናገር መብት አላት። እንደውም ነፃነቷን ነው የታየኝ። እስኪ የራሷን ቪዲዮ ላሳያችሁ። ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድን ነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ቪው እና 40% ደግሞ ቮት ነው እና እሱ ቻሌንጅ ላይ እኔ ዩቲናስ ቪዌ 1.6 ሚሊዮን ነው፣ ቮቴ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነውና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው። ከዛ ደግሞ ቮታቸው 5200 ነውና እኔ ሂሳብ በጣም ትንሽ ነኝ እንግዲህ እና እስኪ ማን ነው አሸናፊ? ማን ነው የማውጤት ነው በላጭ? በነገራችን ላይ አብዛኛዎቹ ለዳሽን ባንክ ማስታወቂያ የሰሩ ሰዎች እኔ ብዙም አልተመቹኝም። ምክንያቱም ይህ የሆነበት ምክንያት ደግሞ የኔ ሀሳብ ነው ማለት ነው። አብዛኛዎቹ በለቅሶ ሰው በማሳዘን ነው ያደረጉት። እንደዚህ አይነት ነገሮች ሞቅ ባሉ በሚያስደስቱ ነገሮች መግለጽ ሲችሉ፣ ነገር ግን ህዝቡ በሚያስጨንቅ አይነት ድርሰት ነው የመጡት። ደግሞ የማይገናኝ እጅግ በጣም የተጋነነ ማስታወቂያ ነው የሰሩት ብዬ ነው የማስበው እኔ ፊልማቸው ላይ ማለት ነው። በሌላው በቀረጻው፣ በዳይሬክቲንጉ፣ በድርሰቱ ምንም ችግር የለውም። እሱ ማወዳደር የየራሳቸው የሆነ ጥሩ ነገሮች አሏቸው። ነገር ግን እንደ ማስታወቂያ ግን ለኔ የሁሉንም ማለት እችላለሁኝ አልተመቸኝም ጋይስ። የዩቲናስ ደግሞ ካሁን ቀደምም ተናግሬ ያለውኝ ምናልባት አዳምጣችሁኝ ከሆነ ማለት ነው። የዩቲናስ እኔ እንጃ ምናልባት እሷ ትልቅ የሆነ ተከታይ ስላላት ይህንን እድል የሁለተኝነትን እድል አግኝታለች። ነገር ግን የዩቲናስ ፊልም ወይም ያ የሰራችው ማስታወቂያ እኔ እንጃ አላወዳድረውም እኔ ከሌሎቹ ማለት ነው። እኔ ይሄንን ነው ማለት የምወደው የራሴ ነፃ ሆኜ ለመናገር ማለት ነው። ግን በዩቲናስ ጉዳይ በተናገረችው ከሆነ ካላሳመናት መናገር መብቷ ነው። እጅግ በጣም ነው እኔ ያስደሰተኝ ማለት ነው። ምክንያቱም እንደዚህ ግልጽ ሆነን ስንናገር ጥሩ ነገር ነው። እንደውም ጥሩ ነገር ነው። ማዘን የለባትም። ጥሩ መስራታቸው ማድነቅ ትችላለች። ነገር ግን መቀበል ዝም ብሎ መቀበል የለም። አሜን ብላ መቀበል የለባትም ብዬ ነው የማስበው። ሌላ ነገር ማድረግ ትችላለች። ነገር ግን ዝም ብላ ሳትወድ ይሁን ብላ ማለፍ የለባትም። ትክክል ነገር ነው እያደረገችው ማለት ነው። እና እዚህ ላይ እኔ እንጃ ሂሳቡን አላየሁትም። ነገር ግን የእናንተ ሀሳብ እዚህ ላይ ምን ይመስላል? እኔ እንጃ ዩቲናስ የተናገረችው ስህተት ነው ብዬ አላስብም። ምናልባት እንደውም ከሌሎቹ ጋር አያይዛ መናገሯ ነው ትንሽ ሊያስቆጣ የሚችለው እንጂ በራሷ ብቻዋ ለግሏ አድርጋ መከራከር ግን መብቷ ነው ብዬ ነው የማስበው። ምንም ችግር ያለበት አይመስለኝም። ይህ ደግሞ ምናልባት ውጤቱ ሊቀየር የሚችልበት እድል ሊኖር ስለሚችል ነው ይህንን ነገር ምለው ማለት ነው። እና የእናንተ ሀሳብ እዚህ ላይ ምን ይመስላችኋል? እኔ ጥሩ ነው፣ ትክክል ነው የተናገረችው ብዬ አስባለሁ። ከፊልሙ አንጻር ግን የዩቲናስ በአንደኝነት መውጣት አይገባውም ብዬ ነው የማምነው። የራሳችሁን ሀሳብና አስተያየት ማከል ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ጋዜጠኛ ሰይፉ ፋንታሁን አለ። እስኪ እሱን እናዳምጥና ተመልሰን እንመጣለን።
የተደበቀው የጋዜጠኛው ምስጢር ይፋ ተደረገ። መረጃው ላካፍላችሁ፣ ፎሎ እያደረጋችሁም ተከታተሉኝ። ሰይፉ ፋንታሁን በሀገራችን በሚዲያው ዘርፍ ለ25 ዓመታት ሲያገለግልም ቆይቷል። ለበርካታ ሰዎች መጽናናትም ምክንያት ሲሆንም ለበርካታ ዘመናትም ታይቷል። ያጡትን በመርዳት ያዘኑትን በማጽናናትም ወደር ያልተገኘለት እጅግ ታታሪውና ከበርካቶች አድናቆት ያተረፈም ጋዜጠኛ ነው። ለበርካታ ዘመናት ከሰዎች አገኘው በማለትም የተለያዩ ሰዎች ላይ እገዛ ሲያደርግም ይታያል። ነገር ግን ጋዜጠኛው ለበርካታ ዓመታት ከራሱ ወይ ደግሞ ከኪሱ እያወጣ የሰው ስም እየተጠቀመ ሲያግዝ እንደነበረን በአሁኑ ሰዓትም እውነታውን ይፋም ሆኗል። ታዲያ በርካቶችን ጋዜጠኛው እናመሰግናለን እያሉትም ይገኛሉ። እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡ። የጋዜጠኛ ሰይፉ ፋንታሁን እንግዲህ ብዙ የማይካዱ ነገሮችን ሰርተዋል። ብዙ በጎ ነገሮችን አድርጓል። የሰይፉ ትልቅ ነገር እዚህ ላይ ምንድን ነው? ብዙ ጊዜ ሰውን ሲያግዝ አይናገርም። እኔ ከኔ ያመጣሁት ነው ብሎ ተናግሮ አያውቅም። ከራሱ እንኳን ቢሆን ከሰዎች እንዳመጣ ከሰዎች እንደተቀበለ አድርጎ ነው የሚያስበውና የጋዜጠኛ ሰይፉ ፋንታሁን ትልቁ ጉዳይ እዚህ ጋር ነው ያለው። ግን ብዙ ሰው ረዳለታል ብዬ ምናልባት አስብም። ነገር ግን ሰይፉ ፋንታሁን እንደዚህ አይነት ሰው ነው። እጅግ በጣም ትልቅ ስራም እየሰራ ወንድማችን ነው ማለት ነው። እጅግ በጣም ደስ ብሎኝ ነው ይህንን ቪዲዮ ይዤላችሁ የመጣሁት ማለት ነው። እንግዲህ ረዥም እድሜና ጤና ይስጥ ማለት እፈልጋለሁ ለጋዜጠኛ ሰይፉ ፋንታሁን ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ ደግሞ የድምፃዊ አብዱኪያር ጉዳይ አለ። እንግዲህ አብዱኪያር ትላንት በለቀቀው ቪዲዮ እጅግ በጣም ብዙዎች እንግዲህ በሱ ላይ ስጋት አድሮባቸዋል ማለት ነው። እንደውም ከአርቲስት ነጻነት ወርቅነህ ጋር በማያያዝ እንግዲህ ይህ ሰው መጠንቀቅ አለብን እንከታተለው እያሉ ብዙዎች እንግዲህ ቪዲዮ እየሰሩ ነው ያሉት ማለት ነው። እስኪ ይህ ቪዲዮ የተናገረውን ቪዲዮ ላሳያችሁና ሀሳብ እንሰጥበታለን። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ድምፃዊ አብዱኪያር እንደምትመለከቱት ትላንት ፕሮግራም ነበራቸው፣ ኮንሰርት እና ያን ተከትሎ ይህ ፕሮሞሽን ሰርቶ ነበረ፣ እያስተዋወቀ ነበረና እንግዲህ እንደምትመለከቱት መልኩ ላይ ያሉት ቅርጾች እንደምንመለከተው ነውና እጅግ በጣም ትንሽ የሚያስደነግጥ ነገር ነው እኔም የተመለከትኩት። ነገር ግን ካሁን ቀደም ከሰይፉ ፋንታሁን ጋር እያደረገው ቆይታ ነበርና ይህ የጤና ነው ሲል ነበር። ስፖርት ጀምሬያለሁኝ ምግብ ደግሞ እየቀነስኩኝ ነው ብሎ አንድ ቀን ተናግሮ ነበረ። ከዚህ አንፃር እንግዲህ እሱን ማጨናነቅ እኔ ተገቢ ነው ብዬ አላስብም። ነገር ግን ብዙዎች ይህንን ፊት አይተው እንግዲህ ብዙ ቪዲዮዎችን እያጋሩን ይገኛሉ ማለት ነው። እዚህ ላይ እናንተ ምን ትላላችሁ? እኔ እንግዲህ እሱ ጥሩ ነኝ ብሎ ካሰበ ወይ ደግሞ እሱ እያስተካከለ ያለው ነገር ካለ እንግዲህ እኛ ምን ማድረግ እንችላለን? እዚህ ጉዳይ ላይ እንግዲህ እሱ እናግዝ ብንለው እንኳን አይሰማንም ማለት ነው። ስለዚህ እዚህ ጉዳይ ላይ ምን ትላላችሁ እናንተ? እንግዲህ አርቲስት ነጻነት ወርቅነህ ካሁን ቀደም የነበረው ያጋጠመው ነገር ሁላችንንም የምናውቀው ነገር ነው። እንግዲህ እሱም ከሱ ጋር አያይዞ ብዙዎች እየተናገሩ ይገኛሉ ማለት ነው። ምናልባት ያ ሊሆን ይችላል፣ ነገር ግን ሰውን ማስገደድ አይቻልም ብዬ ነው የማስበው እኔ። እናንተ እዚህ ላይ ምን ትላላችሁ? የራሳችሁ ሀሳብና አስተያየት ኮመንት ላይ መጻፍ ትችላላችሁ ማለት ነው። ወደ መጨረሻ ቪዲዮ የሳሸጋግራችሁ የወንድማችን አዶናይ ቪዲዮ አለ። እሱን እኔና ተመልሰን እንመጣለን። በምስሉ ላይ እንደምትመለከቱት እንግዲህ የሙሴ ሰለሞን ልደት ነበር ከትላንት በፊት። አዶናይ እዛ ላይ ተገኝቶ እንግዲህ ከነዚህ ወንድሞቻችን ጋር አብሮ ቆይቶ ነበር ማለት ነው። እንግዲህ አዶናይ ብዙዎቹ ከአዶናይ ጋር ነበረ
እየተቃቀፉ ሲዝናኑ የነበሩት ማለት ነው። እንግዲህ እነዚህ አይነት ልጆችና ህፃናት ልጆች እንዲሁም ደግሞ እንደኔ አይነት ሰዎች ነን አዶናይ እስካሁን ድረስ ሳፖርት እያደረግነው የምንገኘው ማለት ነው። እኔ እጅግ በጣም እያስገረመኝ ያለ ነገር ብዙዎች ባለሀብቶች ብዙን ጊዜ አያግዙም ብለን ነው ምናማውና እንግዲህ እንዴት አድርገው ያግዙ ታዲያ? በአዶናይ እያየን እኮ ነው ያለ ነው። አዶናይ ጥሩ ነገር በማድረጉ ነው ብዙ ሰው እየራቀ ያለው። ብዙዎች እንደምንመለከታቸው ከሆነ ሶሻል ሚዲያ ላይ ለራሳቸው ብቻ እያክበሰበሱ ነው የምናየው፣ እየተሳደቡ ነው የምናየው። ስነ ስርዓት የላቸውም። አዶናይ ላይ ያለው ነገር ከሶሻል ሚዲያ ካሉ ሰዎች እጅግ በጣም ጥሩ ስነ ምግባር ያለው ልጅ ነውና ብዙ ነገሮችን እያደረገ ያለው ወንድማችን ነውና እንዴት ነው እንደዚህ ልንጨክንበት የቻልነው? ማለት ይህንን ምልበት ምክንያት በነገራችን ላይ አሁንም ተከታይ እኮ ብዙ የሚከተለው ሰው እንዳለ እኮ ሁላችንም እየተመለከትን ነው። ነገር ግን አዶናይ ላይ ያለው ስሜት ያን ነገር እየተመለከትኩኝ አይደለም። ስሜቱ ላይ እየተጎዳ እየመሰለኝ እየተሰማኝ ስለሆነ ነው ይሄንን ነገር እየተናገርኩኝ ያለሁት ማለት ነው። ብዙ ጊዜ እንግዲህ ባለሀብቶች ለምንድን ነው የማያግዙት ብለን ነው የምንናገረው። እንዴት አድርገው ያግዙት ታዲያ? እንደዚህ እነሱ ያደረጉትን ነገር ማናመሰግን ከሆነ ምንተችት ከሆነ እንዴት አድርገው ታዲያ በጎ ነገር ሊያደርጉ ይችላሉ? ስለዚህ አዶናይ ተሳስቷል ማለት ነው መልካም ነገር በማድረጉ። ብቻ እጅግ በጣም ያናደደኝና ስሜቴ ነካኝ ቪዲዮ ነበር ይህ የምንመለከተው ቪዲዮ ማለት ነው። እና ምን ትላላችሁ እዚህ ጉዳይ ላይ? ሰዎች እንግዲህ መጥፎ ሆነን መኖር ነው ያለብን? ሳናገዝ ጨካኝ ስንሆን ነው የምንወደደው ማለት ነው? እኔ እንጃ ብቻ በጣም የሚደብር ነገር ነው እየተመለከትኩኝ ያለሁትኝ ማለት ነው። እንግዲህ ወደ መጨረሻ ቪዲዮ የሳሸጋግራችሁ የወንድማችን አዶናይ ትልቅ ሰበር ዜና አለ። ይህ ደግሞ እንግዲህ በካናዳ በሚደረገው በበኪላ አዋርድ እንግዲህ እጩ ሆኖ እንደሚሸለም እየተነገረ ነው ያለው ማለት ነው። እጅግ በጣም የሚያስደስት ነገር ነው። እንግዲህ የስራው ውጤት ነው ይህንን እያስገኘለት ያለውና እንግዲህ በወጣቶች ተጽዕኖ ፈጣሪ ተብሎ ነው እንግዲህ ይህንን ሽልማት ሊያገኝ የቻለው ማለት ነው። እጅግ በጣም የሚያስደስት ነገር ነው። እስኪ አንድ ቪዲዮ ምናልባት በደንብ አድርጎ የሚያብራራ ቪዲዮ አለ፣ እሱን ልጋብዛችሁ። ጋይስ ካናዳ ቶሮንቶ ላይ በሚዘጋጀው የቢኪላ አዋርድ እንግዲህ ወንድማችን አዶናይ ተሸላሚ መሆኑን በይፋ ተገልጿል። ቀላል ሽልማት አይደለም፣ ምክንያቱም ትልልቅ ሰዎች ናቸው እዚህ ቦታ ላይ የሚሸለሙት። አሁን እንኳን ከሱ ጋር የሚሸለሙት በተለያየ ዘርፍ ልክ እንደ ሜትር አርቲስት አፈወርቅ ተክሌ በህይወት ባይኖሩም አቶ ሳሙኤል ታደሰ የሰንሻይን ባለቤት፣ እነ አና ጌትነት፣ ጌታነህ ሶሪ፣ እነ ዶክተር ምህረት ደበበ እነዚህን ትልልቅ ሰዎች ለተሸላሚነት አውጥቷልና አንዱ ወንድማችን አዶናይ ነው። ወጣቶች ላይ ተጽዕኖ በመፍጠር እና እኔ በጣም ነው ደስ ያለኝ። ደስታችሁን ግለጽለት ይገባዋል።